እሺ ዛሬ እንደምታውቁት ቴሌግራም ላይ ስታር የምታገኙበትን ቦታዎች ሼር ሳደርግላችሁ ቆይቻለሁ ማለት ነው። እንዲሁም ደግሞ አሁን ድጋሚ ሌላ አዲስ ቦታ አግኝቻለሁ። ይህን ቦት ከነሱ ከቀደሞቹ ለየት የሚያደርገው ወዲያውኑ እዛ ላይ እንደጠየቃችሁ ወዲያውኑ እዛ ላይ ዩዘሩ ኦንላይን ስለሆነ አድሚኑ ኦንላይን ስላለ ወዲያው ይልክላችኋል ማለት ነው። እኔ ወዲያው ልኮልኛል ማለት ነው። ይህን ቪዲዮ ደግሞ ስቀርጥላችሁ ቀጥታ እንዴት እንደምታወጡ አሳያችኋለሁ ማለት ነው። በመጀመሪያ ግን ቦቱ እንደምታዩት ቦቱ ራሱ ከ1 ሚሊዮን በላይ ዩዘር አለው ማለት ነው። 1.1 ሚሊዮን በላይ ዩዘር ተከታይ ያለው ማለት ነው። ስለዚህ በደንብ መስራታቸውን እንዳረሱ ማለት ነው። እንደምታዩት በሪፈራል 2 ስታቸዋል 2 ስታር ይሰጣቸዋል። እንዲሁም ደግሞ ታስክ ሲሰሩ 0.25 ስታር ይሰጣቸዋል ማለት ነው። እናንተ ስገቡ ቢያንስ በትንሹ እስከ 7 ወይም ደግሞ እስከ 6 አካባቢ ስታሮችን መስራት ትችላላችሁ በታስክ ብቻ። እሱንም እንዴት እንደምትሰሩ ማሳያችሁ ይሆናል ማለት ነው። አሁን ቦቱ ላይ ሄጄ ላሳያችሁ። ቦቱን እንደምታዩት ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። ቦቱን እዚህ ጋር ሊንኩን ቴሌግራም ላይ ያላችሁ እዚህ ቦቱን ሊንኩን ትነካላችሁ። ስታርት ስትሉት እዚህ ጋር ታስክ ሎድ አድርጎ ያመጣላችኋል። እንደምታዩት እዚህ ጋር እንግሊዘኛውን መቀየር አትችሉም ብያችኋለሁ። ኖርማል ዩዘር ሆናችሁ ፕሪሚየም አትጠቀሙ ከሆነ እዚህ ጋር እንትኑ ቦቱ የሩሲያ ነው። ስለዚህ እናንተ ወደ እንግሊዝ መቀየር አለባችሁ። ወደ እንግሊዝኛ ለመቀየር ደግሞ ወይ ፕሪሚየም ያስፈልጋችኋል ወይም ደግሞ እነዚህ የቴሌግራም ፕሪሚየም ፊቸር የሚያስጠቅሙ አፕሊኬሽኖችን መጠቀም አለባችሁ። ስለዚህ እነዚህን አፕሊኬሽን ለመጠቀም ደግሞ ለምሳሌ ኒንጃግራም መጠቀም ትችላላችሁ። ቀደም ነግሬያችኋለሁ። እሱንም አፕሊኬሽኑን ቴሌግራም ላይ ፖስት አድርጌላችኋለሁ። አውርዳችሁ እዛኛው አፕሊኬሽን ላይ ሎጊን አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ ፕሪሚየም ዩዘር ስለሆነ እዚህ ጋር ትራንስሌት ወደ እንግሊዝ ላደርገውና እንደምታዩት እዚህ ጋር መጀመሪያ እንደምታዩት ሩሲያ ነው፣ የሩሲያ ቋንቋ ነው። ስለዚህ ይሄኛውን እኛ መፍታት አንችልም። ነገር ግን እዚህ ጋር ካለ ያለችውን አንድ ጊዜ ወደ እንግሊዝ ቀይረን ማየት እንችላለን ማለት ነው። እንደምታዩት እዚህ ጋር ታስኮቹ እዚህ ጋር ኤርን ስታር ፎር ሲምፕል ታስክ ይላል። ሰብስክራይብ ታደርጋላችሁ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የራይት ምልክቷን እዚህ ጋር የራይት ምልክቷን ማለት ነው እዚህ ጋር የራይት ምልክቷን እንትን ማለት ናት። የራይት ምልክቷ ኮንፊርም ማለት ናት። በተኖችን እንደነገርኳችሁ በተኖቹን ትራንስሌት ማድረግ አይቻልም። ስለዚህ እናንተ ዝም ብላችሁ ዋናው እንትን ዲስክሪፕሽኑን ካወቃችሁ ጆይን ብላችሁ ኮንፊርም ታደርጋላችሁ ማለት ነው። ለምሳሌ ይኸው እዚህ ጋር ገባለሁ። ቦትም ሊሆን ይችላል። እናንተ ጆይን ትላላችሁ ማለት ነው። ለምሳሌ ቻናል ነው። ቻናሉን ጆይን ለዋለሁ። ከዛ መለሳለሁ። የቅድም ታስኩ አልቆ ነበረ። አሁን ከአንድ ሰዓት በኋላ ተመልሼ ነው ይሄን ታስክ እየሰራሁት ያለሁት። በአዲስ ዩዘር ደግሞ በሌላ አካውንት ገብቼ አሳያችኋለሁ። ጆይን ብያለሁ። ከዛ እዚህ ጋር ኮንፊርም ነው ነካዋለሁ። እሺ ጆይን አላልኩም። እሺ ጆይን ብያለሁ። እንደምታዩት አላልኩም እያለኝ ነው ግን ብየዋለሁ። እስቲ ቀጣይ ሌላ እንትን እንደዚህ የሚላችሁ ከሆነ ደግሞ ቀጣይ ዝም ብላችሁ ቀጣይ እድላችሁ ሞክሩ ማለት ቀጣይ ቻናላችሁ ማለት ለምሳሌ እዚህ ጋር እቺኛዋ ስኪፕ ምልክት ናት። እንዴ ሶስተኛ ከታች ያለችዋን አንድ ጊዜ እነካታለን። እንደምታዩት ሌላ ቻናል ያመጣላችኋል። እሱንም ድጋሚ ቻናሉን ጆይን እንላለን። ከዛ እንደምታዩት ሰጠኝ ማለት ነው። ይሄው ታስክ ኮምፕሊት አደረገ። እንደምታዩት ይሄው ታስክ ጨርሰሃል ይለኛል። እኔ ብዙ ሰርቻለሁ። መጀመሪያ አካባቢ ወደ ላይ ተመልሼ ባሳያችሁ በጣም ብዙ ታስኮችን በአንድ ጊዜ ሰርቻለሁ። እንደምታዩት እዚህ ጋር ታስኮችን ወዲያው ነበር የሰራሁትኝ። ሰርቼ መጨረሻ ላይ ያለ ሪፈራል እንደምታዩት ከዚህ ጋር ጀምሮ ምንም አይነት ሪፈራል አላደረኩም። ቀጥታ እሱን የሰራሁትኝ ታስኮችን ሰራው። ሙሉ ታስኮችን ሰርቼ ከጨረስኩ በኋላ መጨረሻ ላይ ላሳያችሁ። መጀመሪያ እንደገባው እንደምታዩት እዚህ ጋር 6.75 ስታር አካባቢ ሰራው ማለት ነው። ከዛ በኋላ ነው ኢንቫይት ማድረግ የጀመርኩት። እንዲሁም ደግሞ ከዛ በኋላ ነው ዊዝድሮ ያደረኩት ማለት ነው። አሁን እንደምታዩት ጨረስኩ ማለት ነው። ዊዝድሮ ለማድረግ ብፈልግ እዚህ ጋር እነዚህንም በተኖቹን ኤዲት ማድረግ አትችሉም። ዝም ብዬ ሃይላይቱን ለተጋችሁ። ይሄ የመጀመሪያው ስታርት የምትሉት እንትኑ ነው በተኖቹ። ይሄኛው መጀመሪያ እዚህ ጋር ስትነኩ ኢንቪቴሽን የምታገኙት ሊንኩን እዚህ ጋር ነው የምታገኙት። እዚህ ጋር ደግሞ ታስኮችን ለመስራት ነው እዚህ ጋር። ይሄኛው ደግሞ የሰራችሁትን ባላንስ ቼክ ለማድረግ ነው። እንደምታዩት እኔ 28 ስታር ደርሻለሁ። ሙሉ ፕሮፋይላችሁን ለማየት ደግሞ እዚህ ጋር የፕሮፋይል ምልክቷን እንደዚህ እየነካችሁ ማየት ይችላላችሁ። እንደምታዩት ዊዝድሮ ያደረኩት 15 ነው። ፔንዲንግ ምንም አላረኩም። ኖርማል አሁን ደግሞ ያለኝ 28.25 ስታር አለኝ ማለት ነው። አሁን ደግሞ ወደ አዲሱ አካውንት ገብቼ ላሳያችሁና ተመልሼ ደግሞ ኔት ዊዝድሮ እንደማድረግ አሳያችኋለሁ ማለት ነው። አሁን ሌላ አዲስ ይሄኛው ኒንጃግራም ነው። ያኛው የራሴ አካውንት ነው። እንደምታዩት እዚህ ላይም አልጀመርኩትም። ቴሌግራም ላይ ሊንኩን ፖስት አደርግላችኋለሁ። ከዛ ሊንኩን ትነካላችሁ። እንደምታዩት ገና አዲስ ነው። ምንም አልተላለፉትም። እንዲህ ጋር ዚስ ቦት
was verified by organized ሜጀርን ታውቃላችሁ ቢያስባለሁ ሶ በሱ ነው ኦርጋናይዝ ተደርጎ የመጣው ማለት ነው። ስለዚህ አሁን ስታርት እንላለን። እንደምታውቁት ገና ስታርት ስትሉ ያው ቋንቋው እንደዚህ ነው አይቀየርም። ተመልሳችሁ ወጡና ቦቱ ላይ ትገባላችሁ። ከዛ እዚህ ጋር እንትኑን እንዲያመጣልኝ ነበር ቋንቋው እንዲያመጣልኝ ነበር። ትንሽ ኪዳችሁ በኋላ ቋንቋው ወደ እንግሊዝኛ መቀየር ትችላላችሁ። ትንሽ ሂዱና ሜሴጁ ትንሽ ከመጣ በኋላ ቋንቋው መቀየር ትችላላችሁ ማለት ለምሳሌ እዚህ ጋር እነካለው ቻናሉን እዛ ቻናሉን ጆይን ላለው ከዛ ኮንፊርም እንደምታዩ ሰጠኝ 0.25 ሰጠኝ። አሁን ቻናል እነካለው እዛ ጆይን ላለው ያረጋችሁ ሁሉም ትሰራላችሁ ማለት ነው። ነው ኦፕን ላለው ታስኮቹን እዚህ ጋር ቻናሉን ወደ ቻናል ነው እንትን ይለኝ ነው ቻናሉን ጆይን ላለው ከዛ መጥቼ ቬሪፋይ አደርጋለሁ ይሰጠኛል። እንደምታዩት አሁንም ሰጠኛል። ዛሬ ኬስ ቻናሉን ጆይን ያረጋችሁ 5 ሰው ኢንቫይት ያረጋችሁ ሰው ቢያንስ 5 ጊዜ እንትን ማለት አለበት። ለእናንተ ሁለቱ እንዲቆጥርላችሁ 5 ጊዜ ታስክ መስራት አለበት። እንዲሁም ደግሞ ሌላ አድቫንቴጃችሁ ምንድነው? ለምሳሌ 5 አካውንት የሚኖራችሁ 5ቱንም አካውንት ተጋብዙትና እንደገና ደግሞ ዋናውን አካውንታችሁን ኢንቫይት ታረጋላችሁ። በእነዛ በአራቱ አካውንቶች ደግሞ ታስኮችን እየሰራችሁ መጨረሻ ላይ 15 ቢያንስ በትንሹ 15 ቢደርስላችሁ ወደ ዋናው አካውንታችሁ ከተቀበላችሁ በኋላ ወደ ዋናው አካውንታችሁ ሴንድ ታረጉታላችሁ ማለት ነው። ይሄኛውም ሌላ ትሪክ ነው ማለት ነው። ሶ ቻናሉን ጆይን እናለን። 5 ካረጋችሁ በቂ ነው። 5 የምታረጉት ለእንትን ነው ኢንቫይት እንዲቆጥርላችሁ 5 ማድረግ አለባችሁ። ሚኒመም 5 ታስኮች መስራት አለባችሁ። ኢንቫይት ያደረጋችሁት አካውንት ሚኒመም 5 ታስኮች መስራት አለበት ማለት ነው። ሶ ጆይን ላለው እያረጋችሁ ወደ ታች መሄድ ትችላላችሁ። እኔ ይሄው እንደምታዩት ጨረሰ ማለት ነው። አሁን ጨረስኩኝ ማለት ነው። እዚህ ጋር እንደምታዩት ታስኮቹ አልቋሉ ማለት ነው። እናንተ ጋር ታስኮቹ አልመጣም ካላችሁ እዚህ ጋር መጀመሪያ አካባቢ ማለት ነው እዚህ ጋር መጀመሪያ ስታርት ስትሉ 2 ወይም ደግሞ 3 ብቻ የሚመጣላችሁ ከሆነ ታስኮቹን እዚህ ጋር መታችሁ ብትነኩት ሌላ አዲስ ታስክ ይመጣላችኋል። ይሄው እንደምታዩት መጣ። እዚህ ጋር ለምሳሌ ታስክ ሚሊዮን ብነካው አልቋል ይለኛል። ግን እዚህ ጋር ደግሞ መጥቼ ብነካው አለ ማለት ነው። ስለዚህ ታስኮቹን እናንተ እዚህ ጋር መታችሁ ትሰራላችሁ ማለት ነው። እዛኛው ላይ ካጣችሁ እዚህኛው ላይ የመጣችሁ መስራት ትችላላችሁ ማለት ነው። አሁን ወደ ዋናው አካውንት ሄጄ ደግሞ እንዴት አክቲቭ ዊዝድሮ እንደማድረግ ላሳያችሁ። ይሄው ቢያንስ እስካሁን ለእናንተ ሳሳያችሁ የሰራሁትን ላሳያችሁ ባላንሱ ማለት ነው። እንደምታዩት 3 ሰራው። ገና ብዙ አለ ብዙ ይቀራል። እዚህ ጋር የነካው ይመጣል ትሰራላችሁ። እዚህ ጋር ጆይን ትላላችሁ አለቀ። እያረጋችሁ ሁሉም ይጨርሳላችሁ። ኢንቫይት ማድረግ የምትችሉ ከሆነ ደግሞ ኢንቫይት ታደርጋላችሁ ማለት ነው። አለዛም ከዛችሁ ደግሞ በዚህኛው ሰራላችሁ። እንዲሁም ደግሞ ያኛውንም ከዚህ በፊት ፖስት ያደረኩላችሁን ያልሰራችሁ አላችሁ ዝም ብላችሁ ገብታችሁ ጆይን ብላችሁ የተቀመጣችሁ አላችሁ እሱንም መስራት አለባችሁ ማለት ነው። ሶ ይሄው እንደምታዩት ይሄኛው ነበር እኔ አሁን እንተኩት አካውንት ማለት ነው። ሶ ይሄው ተቀበልኩኝ። ከዛ ልክ ደግሞ 5 ታስኮች እንደምታዩት እዚህ ጋር you will receive 2 star as soon as he completed 5 tasks ይላል። ሶ እኔ 5ቱን ታስክ ጨርስ 2 ሰጠኝ ማለት ነው። ስለዚህ አሁን ኢንተራክቲቭ ዊዝድሮ እንደማድረግ ታያችሁ እዚህ ጋር መጣለው። ከዛ እዚህ ጋር ባላንስ ላሳያችሁ። መጀመሪያ እንደምታዩት 30 አለኝ። ሶ የሚቻለው 15 25 እና 50 መቶ ነው የሚቻለው። ስለዚህ እዚህ ጋር እቺ እናካለው። መጀመሪያ ማን እንደሚልክልኝ ላሳያችሁ። እዚህ ጋር ይሄኛው ፔአውት የጠየቀው እዚህ ጋር ፔአውት ስታረጉ ያመጣላችኋል። እዚህ ጋር ዊዝድሮ ስታረጉ እዚህኛው ላይ አውቶማቲካሊ ራሱ ፖስት ያደርገዋል ማለት ነው። ሶ መጀመሪያ የሚልክልኝ ሰውዬ አራባለው ይሄው እንደምታዩት ሌላ ጊፍት አሁን ይሄው እንደምታዩት ይሄኛው አሁን ሌላ ነው ዊዝድሮ አድርጌ ነበር ይገባልኝ። ስለዚህ ይሄኛውን ማንሰራችሁ ገብታችሁ ስሩ ማለት ነው። ሁሉም ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ወዳው ነው 15 ታርጉ የዚህኛው ወዳው ነው እንት የሚለው መጀመሪያ አካባቢ ይሄኛውን ወደ 200 ምናምን 10 100 ያረኩኝ ዊዝድሮ አድርጌ ነበር። ነገር ግን 100 ምንም አልገባልኝም። ለምን እንዳልገባልኝም ጠይቄያቸው ነበር። ምንም አይነት ምላሽ አስጡኝም። ስለዚህ ያላችሁ አማራጭ 15 ያረጋችሁ ታውጣላችሁ ማለት ነው። ሶ አሁን ወደ ቦቱ ሊድና ሚልክላችሁ የዚህኛውን አሁን አሳያችሁን የዚህኛውን የሚልክላችሁ ሰውዬ ይሄኛው ነው። ይሄኛው ዩዘር ነው። እንደምታዩት አሁን ኦንላይን ነው። እኔ ቅድም ሄሎ እንዳልኩት ነበር ወዳው ይላከልኝ። ሶ አሁን አጋባለው ቦቱ ላይ ከዛ በኋላ 25 ነው አሁን ያለኝ። ስለዚህ 25 ብቻ እንደካለው እንደምታዩት ሪኩዌስት ጠየቁኝ ማለት ነው። አሁንም ዊዝድሮ መጀመሪያ ሆነ እናንተ እንትን ዊዝድሮ ጠይቁ። መጀመሪያ እንደዚህ ሆነ የዋናው የዩዘሩን አካውንት ያመጣላችኋል። መጀመሪያ ገብታችሁ ጆይን እንትን አናግሩት የሚል ማለት ነው። ያሳያችሁ አንድ ጊዜ
ይኸው እንደምታዩት ይሄኛው ዩዘር ነው። አሁን አይታችሁ ተከታች አንድ ሜሴጅ ተልኳል ልኮልኝ ይሆናል ማለት ነው። ቆይ ገብተን እናየዋለን። ሶ ይሄኛው ዩዘር ነው ማለት ነው። ይሄኛው ዩዘር ነው የሚልክላችሁ ወዲያው ነው። ይሄኛው አውቶማቲካሊ ጠቅም የሚያደርግላችሁ። ስለዚህ ገብታችሁ ስሩ ማለት ይኸው ከ37 ሪኩዌስት ጠየቁኝ ከ38 ገባልኝ። ይኸው እንደምታዩት ልኬልሃለሁ ይለኛል። እስቲ ሊው ገብቼ ይኸው እንደምታዩት ተልኳል ማለት ነው። ወዲያው ነው የሚላክላችሁ ማለት ነው። ሶ ያልጀመራችሁ ካላችሁ ጀምሩ። መጀመሪያ ያለኩላችሁ ነው ገብታችሁ ስሩ ማለት ነው። እንዳያችሁት ነው ወዲያው ነው የሚልክላችሁ ይሄኛው። ሶ ገብታችሁ መጀመር ትችላላችሁ ማለት ነው።